ሰላም ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ዛሬ የመጣሁበት ትልቁ ምክንያት ግን እናንተ እንዴት ናችሁ? ስራ እንዴት ነው? ቤተሰብ እንዴት ናችሁ? ሰላም ነው ወይ? እኛም አለን እግዚአብሔር ይመስገን። ከሀገር ውጭ ሀገር ውስጥ ያላችሁ ሰዎች እንዳላችሁ ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ የኔ ውድ ቤተሰቦች። ዛሬ ማለት ነው በቃ በጣም ደስ ብሎኝ ነው የመጣሁት። አልገባችሁም? በቃ እኔ እንደዚህ አልጠበቅኩም ነበር፣ በእውነት ነው የምላችሁ። በቃ እኔ አልጠበቅኩኝም። ያው ኤፊ 10,000 ምናምን ሲል በቃ አልፈለገም ማለት ነው። ይሄ ስጦታውን መስጠት አልፈለገም። በቃ ይሁን ብዬ ነበርና ማይ ጋድ እውነት አልገባችሁም። ፈጣሪ አክብርልኝ። እኔ ምን እንደምላችሁ አላውቅም። ይሄ በቃ እኔ ሲጀመር እንደዚህ ቪዲዮ ዩቲዩብ ላይ ማምጣት አስቤም አላውቅም ነበር። በቃ ትቼ ነበር ሁሉንም ነገር ምናምንና ያው ያለውን ነገር ከኋላ ምናምን አሁን እንደዚህ ለማውራት ምናምን ዝግጁም አይደለሁም ሰዓቱም አይደለምና የሆነ ታይም ላይ ሁሉንም ነገር ማስረዳችሁ ይመስለኛል። አሁን ግን ያ ሁሉ ነገር ተፈጥሮ ላይ ከጎኔ ስለሆናችሁ እንዴት ብዬ እንደማመሰግናችሁ ራሱ እኔ ቃል የለኝም። በእውነት በጣም ነው ማመሰግነው። ፈጣሪ አክብርልኝ። በእውነት በጣም ነው ማመሰግነው። ይሄ አይዞሽ መባል ራሱ ትልቅ ነገር ነው። አለንልሽ መባል ራሱ በጣም ትልቅ ነገር ነው። አልገባችሁም ምን ያህል ሰፖርት እንዳደረጋችሁኝ፣ አልገባችሁም ምን ያህል እንዳስደሰታችሁኝና በጣም ነው ማመሰግነው። ፈጣሪ አክብርልኝ። እናንተን መቼም ላላሳፍራችሁ፣ መቼም ላላሳዝናችሁ ቃል ገባላችኋለሁ። መቼም ቢሆን አታፍሩብኝም። ላይክ በቃ መጥፎ ነገር መቼም ነው የማልሰራው። በእውነት እኔ መጀመሪያ መጥፎ ሰው ሆኜ አይደለም፣ ብቻ ያለውን ነገር ማውራት ብዙ እንትን አይደለምና ብቻ በጣም አመሰግናለሁኝ። በጣም ነው የማመሰግነው። የደገፋችሁኝ ፈጣሪ እናንተን የሚደግፍልኝ በጣም አመሰግናለሁኝ። ምን ማለት እንዳለብኝ ግራ ገብቶኛል። በጣም ብቻ ደስ ብሎኛል እና ላይክ ኮሜንታችሁንም እያየሁኝ ነበረ። ያው ብዙ ሰው አዝኖብኛል ላይ ነው ያለውን ነገር አውቃለሁኝ። ያው ትንሽ ጊዜ ታገሱኝ፣ መልስ የምሰጥበት ታይም ይኖራል ብዬ አስባለሁኝ እና እስከዛ ግን የእናንተን ፍቅር ስላየሁኝ ያ ሁሉ ነገር ተፈጥሮ እንኳን ስለደገፋችሁኝ እኔ ቃል የለኝም። በእውነት የዚህን ያህል ሰውን መውደድ እኔ አንድ ሰው እንኳን እኔን የሆነ ተመልሶ አይዞሽ እወድሻለሁ የሚለኝ ሰው ያለ አልመሰለኝም ነበር። በእውነት እንወድሻለን፣ በርቺ፣ ስሪ ያላችሁኝ ሰዎች እንዳለ ፈጣሪ አክብርልኝ። እናንተ ናችሁ ሲጀመር እንድሰራ የሚያበረታታችሁኝ። ያው ታውቃላችሁ እኔ መስራትም ዩቲዩብ መጀመርም ሀሳብ አልነበረኝም። በእናንተ ድጋፍ በእናንተ ብርታት ነው፣ እናንተ ነይ ስላላችሁኝ ነው፣ የእናንተ ፍቅር ነው እዚያ ያበጣኝና በጣም ነው ማመሰግነው። በእውነት እንዴት እንደማመሰግናችሁ ራሱ ቃል የለኝም። ምን ማድረግ እንዳለብኝ እንዴት ማመስገን እንዳለብኝ አላውቅም። ኤኒዌይስ ግን በጣም ነው ማመሰግነው። ፈጣሪ ያክብርልኝ። ከዚህ በኋላ ሁሌ አለሁላችሁ፣ ከጎናችሁ ነኝ። ብዙ ቪዲዮ ሰራላችኋለሁ። በጣም የምትዝናኑበት የምትማሩበት ቻናል ነው የሚሆነው። እሱ ባለፈውም ቃል ገብቼላችኋለሁ፣ አሁንም ቃል ገባላችኋለሁ። በእውነት ነው የምላችሁ። በጣም ነው የምትዝናኑበት የምትስቁበት። ያው የሰው ልጅ ሁሌ ደስተኛ አይሆንም። ስራ አለ፣ ከኋላ ደግሞ የሚያስከፋ ነገር አለ፣ የሚያጋጥማችሁ ነገር ሊኖር ይችላል። ግን የኔን ቪዲዮ እያያችሁ ደስተኛ የምትሆኑበት፣ የምትስቁበት፣ የምትዝናኑበት እና ትምህርት የምታገኙበት ቪዲዮ ነው የሚሆነው። ቃሌ ነው። በቃ መጥፎ ነገር አይኖርም ከዚህ በኋላ ምንም ነገር አይኖርም እና በጣም ነው የምወዳችሁ በጣም እና ሰላም ሁኑልኝ። እስከምንገናኝ ትናፍቁኛላችሁ እና ባይ። ሰብስክራይብ አድርጉ፣ ደግሞ አሁንም በርቱ። ላይክም አድርጉልኝ፣ ሰብስክራይብ አድርጉልኝ። ያው ከኤፊ ጋር እስከምንገናኝ እንግዲህ በደንብ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እና እስከምንገናኝ ትናፍቁኛላችሁ። በጣም ነው የምወዳችሁ እና በጣም ነው የማመሰግነው። ባይ